እናንተ ደግሞ በተለምዶ ይሄንን እዚህ ጋር ያለውን አባታችን ሆይ የሚለውን ጸሎት ከጸለያችሁ በኋላ እናታችን ድንግል ማርያም ተብሎ የሚቀጠል ሌላ ጸሎት አለ። በትክክል አላውቀውም፣ ግን እንደገና አያይዛችሁ የምትጸልዩ ጸሎት አለ። እዚህ የእናንተ መጽሐፍ ቅዱስ ላይ ስለ አባታችን ሆይ ጸሎት ኢየሱስ ስላስተማረው ጸሎት ግልጽ በሆነ መንገድ ከኛ ከ66ቱ መጽሐፍት ያለምንም ልዩነት ተጽፎልናል። አነበዋለሁ አሁን። እናንተ ግን ይሄንን ጸሎት ከየት አመጣችሁት? እናታችን ድንግል ማርያም ተብሎ የሚቀጠለውን ጸሎት ከየት አመጣችሁት? እሱን እንድትመልሱልን ይሁን። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ እንዲህ ይላል፣ መልአኩም ወደ አንዲት ድንግል ተላከ፣ የድንግሊቷም ስም ማርያም ይባላል። እያንዳንዱን ከመጽሐፍ ቅዱስ እንዲህ እንነግርሻለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሁላችሁንም ይጠቅማል። በትህትና አድምጡኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይም እንዲህ ይላል፣ እርሷም ባየችው ጊዜ ከንግግሩ ደንግጣ ይሄ እንደምን ያለ ሰላምታ ነው ብላዋለች። ማንን? መልአኩን ቅዱስ ገብርኤልም ማለት ነው። ይህ ማለት ምንድነው? እኛም ደግሞ በጸሎታችን ምን እንላለን? እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ብለን እንቀጥላለን። ይቀጥላል። እንደገናም ደግሞ በጸሎታችን እንዲህ እንላታለን፣ በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ፣ የአሸናፊ የእግዚአብሔር እናት ሆይ እንላታለን። ለዚህም ደግሞ ማሳያ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንዲህ ይላል፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝ፣ እናንተም ቅዱሳን ሁኑ ይለናል። ለዚህም ደግሞ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ኃጢአት ከዚህ ዓለም ጉድፍ ነፃና ንጹህ ቅድስት እንደሆነች ነው የሚናገረው ማለት ነው። ምክንያቱም አምላካችን ቅዱስ እግዚአብሔር ወደዚህ ምድር መጥቶ ከኃጢአት በስተቀር ሁሉን አድርጎ ለኛ መከራ፣ ፍዳ፣ ስቃዩን ለማየት ምክንያት የሆነች እናት ናት። ለስም አጠራሯ ክብር ይግባትና በዚህ መልክ እንገልጻለን። እንዲሁም ደግሞ እንዲህ ይለናል የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እንዲህ ይላል፣ ካንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል ይላል። በጸሎታችን እንዲህ እንላታለን፣ ያሸናፊ የልዑል እግዚአብሔር እናት ሆይ እያልን እንቀጥላለን። እንዲሁም ደግሞ ልዑል እግዚአብሔር ካንቺ ጋር ነውና እንላታለን። ለዚህም ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንዲህ ይላል፣ ጌታ ካንቺ ጋር ነውና ይለናል። አያችሁ፣ እግዚአብሔር ከእርሷ ጋር እንዳለ መጽሐፍ ቅዱስ ይናገረናል። እንቀጥላለን። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ እንላታለን። ለዚህም ደግሞ መጽሐፍ ቅዱሳዊ ማስረጃ ካላችሁኝ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንዲህ ይላል፣ ከሴቶች መካከል አንቺ የተባረክሽ ነሽ። ከዚህ በላይ ምላሽ ከየት ይመጣል? ይቀጥላል። ጸጋን የተመላሽ ሆይ ደስ ይበልሽ ብለን የማህፀንሽ ፍሬ የተባረከ ነው እንላታለን። ለዚህም ደግሞ እናታችን ቅድስት ኤልሳቤጥ ጋር እናታችን እመቤታችን ቅድስት ድንግል ማርያም ስትሄድ የማህፀንሽ ፍሬ የተባረከ ነው ስትላት እንመለከታለን። በዚህም ደግሞ መጽሐፍ ቅዱሳዊ ማስረጃ እንዲህ ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ እንዲህ ይላል፣ የማህፀንሽ ፍሬ የተባረከ ነው ሲል ይነግረናል። ታዲያ ከዚህ መሃል መጽሐፍ ቅዱሳዊ ማስረጃ የላችሁም የምትሉን ግን ደህና ናችሁ። እግዚአብሔር አምላክ ሁሉ ከሞላላት ከቅድስት ቤተ ክርስቲያን ከተዋህዶ ስላቆመን ክብርና ምስጋና አምልኮትና ዝማሬ ውዳሴ ለእርሱ ይሁን። ወስብሐት ለእግዚአብሔር።